ሃይ እንዴት ናችሁ? ዌልካም ባክ ቱ ዘ ቻናል። ኢሳይ እባላለሁ። አዲስ ከሆናችሁ ዩቱብ ከጀመርኩኝ 2 ቪዲዮ ፖስት አድርጌያለሁ። የቤተሰብ አይነት ኮኔክሽን ያለው ቻናል ቢልድ ለማድረግ እየሞከርኩኝ ነው። ዛሬ ደግሞ በሶስተኛው ቪዲዮችን ሪል የሆነ ኮንቨርሴሽን እናደርጋለን ማለት ነው። ሶ ይህን ቻናል ስጀምር 1K ሰብስክራይበር 10,000 ቪው የሁሉም ሰው ድሪም ነው። ሁሉም ሰው ዩቱብ ሲጀምር እንደዚህ አይነት ነገር ድሪም ያደርጋል። ግን አክቹዋሊ የዩቱብ ጆርኒ እንደዚህ አይደለም። ትንሽ ጠጠር ያለ ከበድ ያለ ጆርኒ ነው ያለው። እንደ ቲክቶክ አልጎሪዝሙ በአንዴ ቡስት አድርጎ ቫይራል ምናምን የምንወጣበት ፖሲቢሊቲ በጣም ትንሽ ነው እና እንዴት ነው ናቪጌት የምናደርገው ይህንን ጆርኒ? ቁጥሮቹ ዲስአፖይንት የሚያደርጉ ቢሆኑስ እንዴት ነው ናቪጌት የምናደርገው የሚለውን ነገር ዲስከስ እናደርጋለን ማለት ነው። ዛሬ ሪል ኮንቨርሴሽን ነው የሚኖረን። ታዲያ እንደዚህ ስላችሁ ቁጥሮቹ ላይ ፎከስ አናድርግ እያልኩኝ አይደለም። ስቲል ሞር ሰብስክራይበር ያስፈልገናል፣ ሞር ቪው ያስፈልገናል። ግን ቁጥሮቹ ላይ ለጊዜው ፎከስ ሳናድርግ ቪዲዮ ፖስት ማድረጉ ላይ ፎከስ እንድናደርግ በሚል እዚህ ጋር ፖዝ እናድርገውና ከእናንተ ጋር ማውራቱ ላይ ፎከስ እናድርግ ማለት ነው። ሪል የሆነ ኮንቨርሴሽን። ከዚያ ቁጥሮቹ ቀስ እያሉ ይመጣሉ በራሳቸው ጊዜ። ያለፉት 2 ቪዲዮዎች ላይ ኮመንት ስመልስ ነበር ላይክ ፎር ኤቭሪ ሲንግል ኮመንት ማለት ነው እና ፕራይቬትሊም የተላከልኝ መልእክቶች ነበሩ ኢንስታግራም ላይ ቴሌግራም ላይ የሚያገኟቸው ኮሜንቶች ነበሩ ምናምን እንደዚህ ስትልኩልኝ ነበርና በጣም ነው አፕሪሺየት የማደርገው፣ በጣም ነው የማመሰግነው። ቤሲክሊ የዛሬው ቪዲዮ ኢንስፓየርድ የሆነው በእነዛ ኮሜንቶች ነው ማለት ነው። ያ እናንተ ናችሁ ስፖንሰር ያደረጋችሁት ቤሲክሊ የዛሬው ቪዲዮ እና ሻውት አውት ቱ ዩ ጋይስ። ኮሜንቶቹ ላይ ቤዝድ ሆነን አንዳንድ ነገሮች እናወራለን ማለት ነው። እንዴት ሙቭ ኦን እናደርጋለን፣ የሚስተካከሉት ውስጥ ነገሮች እንዴት ነው ሊስተካከሉ የሚችሉት የሚሉትን ነገሮች እናወራባቸዋለን ዛሬ። ቪዲዮ ሲሰራ የተለመደ ነው። ስፔሻሊ ጀማሪ ስትሆኑ 10 ጊዜ ቀርጻችሁ ሊደብራችሁ ይችላል ሁሉም ቪዲዮ። ደግሞ ይሁን ብላችሁ 11ኛውን ቪዲዮ ፖስት ስታደርጉት ቪው ላይኖረው ይችላል፣ ዲስአፖይንቲንግ ሊሆን ይችላል ቁጥሮቹ ማለት ነው ቤሲክሊ። እና እነዚህ ነገሮች ናቪጌት ማድረግ አስቸጋሪ ነው እንደ ጀማሪ። ምክንያቱም ብዙ ነገር ጠብቀን ስለምንመጣ ታውዘንድስ ኤንድ ሚሊየንስ ኦፍ ቪው ዩቱብ ላይ አይተን ስለምንመጣ እነዚህ ነገሮች ናቪጌት ማድረግ ትንሽ አስቸጋሪ ሊሆን ይችላል። ከዛ ትንሽ ወደኋላ መለስ ብዬ ምናምን ቼክ ማድረግ ጀመርኩ። ዩቱበሮች ላይክ ኢትዮጵያ ውስጥ የሚታወቁ ዩቱበሮች አሉ እንደነ አቤል እና እሸቱ። ከውጭ ደግሞ ሚስተር ቤስት፣ ኤምኬቤችዲ፣ ማርክስ ብራውንሊ እነዚህ ዩቱበሮች መጀመሪያ አካባቢ ፖስት ያደረጓቸውን ቪዲዮዎች አይታችሁ ከሆነ የምትወዷቸው አይነት ቪዲዮዎች አይደሉም ኦብቪየስሊ። እና ኮንሲስተንትሊ ስለሰሩ እና ሁል ጊዜ ደግሞ ቪዲዮቸውን ኢምፕሩቭ እያደረጉ ስለሰሩ እንደዚህ ሰክሰስፉል ሊሆን ይችላል ማለት ነው። ቤሲክሊ እነሱ የሚመክሩት እና ደግሞ እኛ ማድረግ አለብን ብዬ ማስበው ኮንሲስተንትሊ ቪዲዮ መስራት እና ዴይ ቱ ዴይ ኢምፕሩቭ ማድረግ። ዩቱብ ለመጀመር የምትፈልጉ ሰዎች ልትኖሩ ትችላላችሁ ብዬ አስባለሁ። ጥያቄም አይቼ ነበረ ኮሜንት ላይ ላይክ ከሀ እስከ ፐ የዩቱብ ቻናል አከፋፈት አሳየን፣ በኢትዮጵያ ቁጥር እንዴት ነው ይሰራል አይሰራም፣ እነዚህ ነገሮችን የጠየቃችሁኝ ሰዎችም ነበራችሁ እና ኦብቪየስሊ በጣም ብዙ ሰው መጀመር ይፈልጋል እና ወሳኙ ነገር ምንድን ነው ኮንሲስተንሲ እና ዴይ ቱ ዴይ ኢምፕሩቭ ማድረግ። ከዛ በኋላ ቁጥሮች ይመጣሉ፣ አያሳስብም። እና ያ ማለት ሰብስክራይብ አታርጉ ምናምን እያልኳቸው አይደለም። ፕሊዝ ሰብስክራይብ አድርጉ። 2 ወር 500 መድረስ አለብኝ። 1000 ብደርስ ደስ ይለኛል፣ ግን አትሊስት 500 መድረስ አለበት በ2 ወር ውስጥ። ምክንያቱም ቻናሉ ከተከፈተ አሁን ላይ ኦልሞስት 3 ሳምንት ኦር 2 ሳምንት ምናምን አልፎታል ቻናሉን ከከፈትኩት እና ቪዲዮ ፖስት ማድረግ ግን የጀመርኩት ላስት ዊክ ነው። ግዴታ በ2 ወር ውስጥ 500 ሰብስክራይበር ጌን ማድረግ አለበት በፕላኔ እንዲሄድልኝ ከፈለግኩኝ ማለት ነው። እና ፕሊዝ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ፣ ለምታውቋቸው ሰዎች ሼር አድርጉልኝ። በጣም ነው አፕሪሺየት ማድረገው። ልክ 500 ኦር ደግሞ 1000 ስንገባ ደግሞ በአፕሪሺዬሽን ብቻ አናቆምም ብዬ አስባለሁ። ይህ ነው አፕሪሺየት መደራረግ አለብን እና የሆነች ነገር አስቤያለሁ። ወይ 1000 ላይ ወይ 500 ላይ ከሰብስክራይበር ሊስት ላይ ከዩቱብ ስቱዲዮ ካገኘሁት ሊስቱን መርጬ የተወሰነች የካርድ ምናምን ቪዲዮ ያያችሁበትን ምናምን የኢንተርኔት ምናምን ጊቫው ያደርጋለሁ ምናምን ብዬ አስባለሁ እና ስቴይ ቱንድ። ቪዲዮን እያያችሁ ኮሜንት እያደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ኤኒዌይስ አንዳንድ ኮሜንቶች አሉ በላስት 2 ቪዲዮስ ላይ ያገኟቸው ኮሜንቶች፣ እነሱ ላይ የሆነ ኤክስፕሌን ማድረጋቸው ነገሮች ስላሉ ወደ እነሱ ገባለሁኝ ማለት ነው። አንደኛው ኮመንት እኔ ራሱ ማቀው ማለት ነው በራሴ የሆነ ነገር ኤክስፕሌን ሳደርግ በጣም ደጋግማለሁ እና አንዳንዴ ጭንቅላታችሁ is too smart to explain something እና እሱ ነገር በጣም አለብኝ። ሰዎች የተረዱኝ አይመስለኝም እና ደግሜ ልለው እችላለሁ እና እሱን አንደርስታንድ በጣም ለማስተካከል እሞክራለሁ። ስክሪፕት ለማድረግ
ጀምሬያለሁ። እሱ ነገር ያቀልልኛል ብዬ አስባለሁ። ሌላኛው ሁለተኛው ደግሞ የላይት ሴታፔ ነው እና የላይት ሴታፔ ላይ ትንሽ ኮመንት ነበረ። እሱም ምንድነው ብዙ ጊዜ ሪከመንድ የሚደረገው ኪ ላይታችን እና ካሜራችን በ45 ዲግሪ ልዩነት ቢቀመጡ በጣም አሪፍ ነው ይባላል ምናምን አውቃለሁ። እሱንም ደግሞ ቪዲዮ ክሊፖች ምናምን ስንሰራ እንጠቀማለን እንደዚ አይነት ቴክኒክ። ግን አሁን ላይ ምንድነው እንደ ጀማሪ በጣም ብዙ ወጪ ማውጣት አልፈለግኩም ስጀምር ዩቱብ እና ለኪላይት ብዬ የገዛሁት ትራይፖዱ ኪላይቱንም ይሸከማል ካሜራውንም ይሸከማል። አንድ ትራይፖድ ነው ማለት ነው። ቤሲክሊ ብዙ ወጪ ላለማውጣት ስለፈለግኩኝ ነው። ትራይፖድ መግዛት ምናምን ላይከብድ ይችላል፣ ግን በትንሽ ነገር እንስራ የሚለውን ነገር ኤክስፐሪመንት ለማድረግ ብዬ ያደረግኩት ነገር ነው። ኤኒዌይስ አመሰግናለሁ ለኮመንቱ። ግን ሌላኛው ደግሞ የዩቱብ ቻናል አከፋፈት አሳየን የሚል ኮመንት አግኝቼ ነበር እና አይኖ ኢትዮጵያ ውስጥ መክፈት እንደማይቻል ምክንያቱም እንደማይቻል ሳይሆን የዩቱብ ፓርትነር ፕሮግራም ውስጥ እንደሌለች ኢትዮጵያ ምናምን አንደርስታንድ አደርጋለሁ። ኤኒዌይ ለሱ ምን አሰብኩኝ፣ አንድ ቪዲዮ ሰራላችኋለሁ እንዴት አድርጋችሁ ውጭ ባለ ስልክ መክፈት እንደምትችሉ። እዛ ቪዲዮ ላይ የምጠቀምበት ቁጥር ነው ቻናል ለመክፈት የምጠቀምበትንም ቁጥር ጊቫዌ ያደርጋለሁ ብዬ አስባለሁ። እና ደግሞ መክፈት ደግሞ ለተቸገራችሁ ፋሚሊ ለሌላችሁ ምናምን ደግሞ ኢንስታግራም ላይ ቴክስት ብታደርጉልኝ ቁጥር ገዝቼ ልሰጣችሁ እችላለሁ ማለት ነው። ሲም ካርድ እዚህ ስልክ ላይ ምናምን አክቲቭ አደርግላችኋለሁ። ከዛ ቻናላችሁ መክፈት ትችላላችሁ ማለት ነው፣ ሰፖርት ለመደራረግ። ያ እንደዛ ማድረግ የምትፈልጉ ሰዎች ካላችሁ ኮንታክት አድርጉኝ። አው ደፍኒትሊ እረዳችኋለሁ ማለት ነው። ሌላ ደግሞ ቻናል ከፍታችሁ እየሰራችሁ ያላችሁ ሰዎች፣ ለማደግ ተፍ ተፍ እያላችሁ ያላችሁ ሰዎች ኮሜንት አድርጉልኝ፣ ፒን አደርግላችኋለሁ ቻናላችሁን። ነው እየተረዳዳን እናሳድጓለን። ሌላም እንድነግራችሁ የምትፈልጉት ነገር ካለ የሚስተካከል አይነት ነገሮች ካሉ ኮሜንት ላይ አስቀምጡልኝ። አፕሪሺየት ዳት። እና ደግሞ ሰብስክራይብ ያላደረጋችሁ ሰዎች ፕሊዝ ሰብስክራይብ አድርጉ። በዚህ 2 ወር ውስጥ 500 ሰብስክራይብ የመግባት ፕላን አለኝ። ከተቻለም 1000 አይደብረኝ። በ3 ወር ውስጥ 1000 አይደብረኝ። ኤኒዌይስ እስካሁን ስለተከታተላችሁኝ በጣም ነው የማመሰግነው። ይህን ቪዲዮ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብም ማድረጋችሁን እንዳትረሱ። እስከ መጨረሻው ካያችሁት በጣም ነው የማመሰግነው። ወዳችኋለሁ። ይመቻችሁ።